ሰላም ሰላም፣ ዛሬ ይዤላችሁ የመጣሁት የሸሪዬ ፓኪስታኒ ሀላዋ አሰራር ነው ይዤላችሁ የመጣሁት። እዚህ ጋር እንደምታዩት ይሄ የፓኪስታኒ ሸሪዬ ይባላል። ሀላዋ እንሰራበታለን ማለት ነው። እንደዚህ ብራውኑ ነው የገዙት። ብራውኑ ካልሆነ በዘይት ማመስ አለባችሁ። ይህ የተገዛው ብራውን ነው የመጣው እና እንደዚህ እናዘጋጃለን ማለት ነው። እዚህ ጋር የሚያስፈልጉ ሙከሰራት ወይም ደግሞ ይሄ የለውዝ አይነቶች ናቸው። ዘቢብ እና ቂቤ 100 ግራም ቂቤ፣ እንደዚህ የታሸገ 100 ግራም ቂቤ ያስፈልገኛል። እዚህ ላይ ትንሽዬ ሄል ወይም ደግሞ ምንድነው ስሙ ሄል ወይም ደግሞ ኮሮሪማ ማለት ነው። የኮሮሪማ አረንጎ አክዳሩ ኮሮሪማ፣ እሱን ትንሽ እንጨምርበትና እንደዚህ በእጃችን እያሸን እናደቀዋለን። ትንሽ ብዙም ሳይደቅ እንሰባብረዋለን ማለት ነው። እና እዚህ ጋር ያዘጋጀሁትን ሙከሰራትና ዘቢብም አለበት ውስጡ እና የተለያዩ ሙከሰራት ነው። ቤት ውስጥ ያላችሁን መጠቀም ትችላላችሁ። እንደዚህ አንድ ጋር እናቀላቅለዋለን። ቅድም ያሳያችሁን ቂቤ በማይክሮዌቭ ውስጥ አቅልጨው ነው እና እንደዚህ አንድ ጋር እናሽበታለን። እና እንደዚህ ካሸነው በኋላ ሳህናችን ላይ አስተካክለን እናረጋለን ማለት ነው። ሳህናችን ላይ አብዛኛውን የምናረገው ከስር ነው እና 2 ጠበቃ ነው የምናረገው። የመጀመሪያውን በደንብ እናረጋለን ሳህናችን ላይ እንደዚህ ደምድመን በስነ ስርዓት። ይሄ ለሚቀጥለው ከላይ የምንነሰነሰው ይሆናል ማለት ነው። የመጀመሪያውን በደንብ ነው የምናረገው። ትንሽ ምንም አይነት ሳህኑ እንዳይታይ አድርገን ድምድም አድርገን እናስተካክላለን ማለት ነው። እዚህ ላይ 1 ኩባያ ወተት ተጠቅም ያለው። ይሄ የምናዘጋጅበት ክሬም ነው። 1 ኩባያ ወተት፣ 3 ማንኪያ ነሻ ተጠቅም ያለው ወይ የበቆሎ ዱቄት፣ 1 ሲኒ ስኳር አድርጌ አንድ ጋር ይሄንን እናማስለዋለን ማለት ነው። እንደዚህ ከወፈር ካለልን በኋላ ሞዘሬላ ጅብን ውስጡ እንጨምራለን፣ ግማሽ ኩባያ የሚያክል እና ቫኒላ እንጨምራለን ማለት ነው። ለጣዕሙ ቫኒላ እናደርጋለን። እንደዚህ አንድ ጋር በደንብ ከሞዘሬላው ጋራ አንድ ጋር እናሸዋለን እና በቃ ክሬሙ እንዴት ደስ እንደሚል በጣም ደስ ይላል። ከዛን ይሄንን ከላይ ከእቃው ላይ እናደርጋለን። እንደዚህ በስርዓት ሸፍነን ከላይ ትንሽ የተረፈች ሞዛሬላ ነበረች፣ እሱን ነሰነስኩበት። የቀረነን የሻይሪዬ በላሊጥ ያዘጋጀነውን ከላይ በስሱ ቀስ እያልን እንነሰንሳለን ማለት ነው፣ ብዙም ሳንጫን። ከስር የምታረጉትን ክሬም የፈለጋችሁትን ክሬም መስራት ትችላላችሁ። ይሄ ግን በጣም አሪፍ እና ጣዕም ያለው ክሬም ነው እና እዚህ ኦቨን ውስጥ ለ10 ደቂቃ ያክል እናደርጋለን ማለት ነው። ትንሽዬ ከክሬሙ ጋራ እንዲዋሃድ ብቻ ነው። ያው እንደምታዩት እንደዚህ ትንሽ 10 ደቂቃ ያክል በስሎ አውጥቼዋለሁኝ። እዚህ ጋር ያዘጋጀሁት
ሺራ አለኝ። ይሄ ሺራ ትንሽ የዛፍራን ጨምሬበታለሁ ውስጡ። ያው ሺራ ሁላችንም እንዴት እንደሚሰራ እናውቃለን። ይሄን ሺራ አዘጋጅቼዋለሁ፣ ቀዝቅዟል። እንግዲህ ይሄ እንደዚህ